አርሲዎች በሜዳችሁ መጥተን ልንለጥፋችሁ ነው። በቃ ምንም አማራጭ እናንተ ደግሞ ለወፍ የሚጮት ቲም እንደማትችሉ የታወቀ ነገር ነው። ሲቀጥል ደግሞ ራያ ቅጣት ምት የሚባል ነገር አይመልስም እንደምታውቁት። አልቫሬዝ ደግሞ በተቃራኒ አይስትም። ምን ይሻላችኋል? አልቫሬዝን ለማስቆም ምን አስባችኋል? ከወያላ ጋር የነበረን የአንድ ሳምንት ጥሩ ግንኙነት ዛሬ እዚህ ጋር ያበቃል። ማን አንተ አትሌቲኮ ማድሪድን ቀለል አድርጌ ያሸንፋለሁ ለምታስብ ምንድነው ማሸነፍ እኮ አይደለም ችግሩ። አርሰናል ላይ ግብ ማስቆጠር የማይቻልበት ሰዓት ላይ ደርሰናል ማለት ነው። አርሰናል ይቅርታ ጠይቅ። የምን ይቅርታ ነው? ምሳሌ ባል ጉድ በጀማው አርሰናል ዳርሰናል የምትመልሰው ማን ነው? ራያ ነው አይደለም? ትክክል አይደለም። እንትና ነው ደግሞ ራይሲት ጎላሲት ምናምን ትላለህ እንደ እግር ብላ ስንት ጎል እንደሳተኝ እኛ ነው የምናውቀው። ደግሞ ቀላል አድርጎ አርሰናል ማድሪድን ያሸንፋል ነው ያልከው። በህልም ተመኘው። አንተ ደግሞ አርፈ ንስሐን ብትገባ ያዋጣል። ንስሐን ግባ። እሺ ቃል እንደገባ ሎንግ ክለብ እንደማንችል የታወቀ ነው። እሱ ነው ለጥፈን አሳየን። ሲጀመር አፍሬ የምን አትቀመጥም? የምን ክፍታት ትሆናለህ? አርፈ ተቀመጥ በቃ። አለኩያ አትጠራራ። ሲጀመር እኩያ እንደዛ ጉር ማለት አንድ ጎል እንኳን አግብታችሁ ብትወጡ እሺ ይሻል ነበር። ግን እኛ አራት ጎል አግብተን በዜሮ ነው ያስወጣናችሁ። ተረጋጋ ብረዳ። ብትረጋጋ እመጣልሃለሁ በጋርድ ስሜ አራ ኦክሻን ኖ ዶስ ኔት ነው ያስባለሽ። አርፈ ተቀመጥ። አርፈ ተቀመጥ። ሲጀመር ሁለተኛ እንደዚህ ስትል እንዳልሰማ ጩጬ